እነሆ መቆያ በመቆያችን እናቆያችሁ። እንደ አውሮፓውያን አቆጣጠር ኖቬምበር 31 1991 የምድራችን የመጀመሪያዋ ኮሚኒስት ሀገር በይፋ መፍረሷ ተሰማ። ዜጎቿ ለዘላለም ትኖሪያለሽ እያሉ የዘመሩላት ታላቋ ሶቪየት ኅብረት ከ70 ዓመታት ቆይታ በኋላ ፍርስርሷ ወጥቶ ወደ 15 ትንንሽ ሀገራት ተበተነች። በዋሽንግተንና በለንደን በበርሊንና በፓሪስ የድል ብስራት ተደለቀ። ቀዝቃዛው ጦርነት አበቃ። ኮሚኒዝም ተሸነፈ። ኒዮሊበራሊዝም አሸነፈ። ወዲያ ፓሪስና ለንደን ወይን ሲራጩ፣ ወዲህ ሞስኮ ግን ሁኔታው ሌላ ነበር። ሩሲያ የቀድሞ ቤቷ ፍርስራሽ ስር ተቀብራ ራሷን ስታለች። ለ70 ዓመታት የገነባችውን ማንነት ተነጥቃ ቅጡ ጠፍቷት ባዶ ሜዳ ላይ ተዋላለች። የዛሬ 30 ዓመት የነበረው ሁኔታ ይህ ነው። ሶቪየት ኅብረት ሞታለች። ሩሲያም ወደዚያው እያመራች ነው። ምዕራቡ ዓለም ተቀናቃኝ አልባ ዓለም መስርቷል። መጪው ዘመን የአሜሪካና የጀሌዎቿ ነው። ከዚያ ወዲህ ተቀናቃኝ የሚባል ነገር አይኖርም። ዋሽንግተን የነበረው እሳቤ ይህ ነው። ዛሬ ከ30 ዓመት በኋላ ግን ሞቷል የተባለው የሩሲያ ደብ አፈር ልሶ ተነስቷል። ፑቲን የተባለ አስቸጋሪ ሰውዬ ደቡን ከገደል አፋፍ መልሶ በሁለት እግሩ አቁሞታል። በሁለት እግሩ ማቆም ብቻ አይደለም፣ የቀድሞ ተፈሪነቱን አላብሶታል። Великой Победы! Ура! የው ዛሬ ምስራቅ ዩክሬን አቅራቢያ እየተንጎራደደ ጠላቶቹን ዞር በሉ ከቤቴ እያለ ነው። በሶቪየት ኅብረት ማግስት በሩሲያ የታየው ሁኔታ ያልተጠበቀ ነበር። ነገር ግን ከሁለቱ ልዕለ ኃያላን አንዷ ለነበረች ሀገር ፍጹም አሳፋሪ ውርደት ነበር። በጊዜው በሶቪየት ኅብረቱ የሲአይኤ ኩያ ኬጂቢ ይሠራ የነበረው ቭላዲሚር ፑቲን የክፍለ ዘመናችን ትልቁ ጂኦፖለቲካዊ ውድቀት ሲል ገልጾታል። ከ1991 ማግስት በሩሲያ ላይ የደረሰው ብሔራዊ ውርደት ማንም ሊረዳው ከሚችለው በላይ ነው። በሁለተኛው የዓለም ጦርነት በናዚ አልዋረድም ስትል 27 ሚሊዮን ዜጎቿን የሰዋችው፣ አብዛኛውን የጀርመን ጦር የደመሰሰችው፣ በመጨረሻም በርሊንን የያዘችው ኩሯ የጀግኖች ሀገር የተራ ወንበዴዎች መጫወቻ ሆነች። ለአራት አስርት ዓመታት አቻ ላቻ የተገዳደረቻቸው የምዕራቡ ሀገራትም መሳለቂያ ያደረጓት። ሩሲያ በ1991 ማግስት ዘርፈ ብዙ አሳፋሪ አጋጣሚዎችን ያሳለፈች ቢሆንም ከሁሉም በበለጠ ለየት ብለው የወጡ የተወሰኑ ሁነቶች ነበሩ። በ1991 ማግስት ሩሲያን በዓለም ፊት ያሸማቀቁ አሳፋሪ ውርደቶች። አንደኛ፣ ቦሪስ የልሲን። የአዲሲቷ ሩሲያ የመጀመሪያ ፕሬዝደንትና የሀገሪቱ ታሪካዊ ውርደት። የሩሲያ ቀዳሚ ውርደት ታሪካዊ አጋጣሚ ሳይሆን ታሪካዊ አጋጣሚ ወደ ስልጣን ያበጣው መሪ ነበር። ቦሪስ የልሲን በሶቪየት ኅብረት መፍረስ ማግስት ሩሲያን ያስተዳደረው የመጀመሪያው መሪ ነው። ሩሲያ ካጋጠማት ሁሉ በላይ ውርደት የሆናት የግለሰብ ነው። ቦሪስ የልሲን ማለት መብሉ ቮድካ፣ መጠጡ ቮድካ፣ ስራው ቮድካ፣ ጓደኛው ቮድካ፣ ሁሉ ነገሩ ቮድካ የነበረ ሰካራም መሪ ነው። የዓለማችንን ሁለተኛ ኃያል የኒውክሌር ሀገር ያስተዳድራል ተብሎ ክሬምሊን የገባው ሰውዬ ከስካሩ ብዛት የተነሳ በቅጡ መቆምና መራመድ እንኳ የሚሳነው ነበር። በሕዝብ ፊት ንግግር ሲያደርግ፣ ከሌሎች ሀገራት መሪዎች ጋር ሲገናኝ፣ ለስብሰባ ሲቀመጥ፣ ሌሎች ሀገራትን ሲጎበኝ፣ ከቤቱ ሲቀመጥ፣ ብቻ በቀን 24 ሰዓት በሳምንት 7 ቀን ምንጊዜም ጭንቅላቱን በቮድካ አደንዝዞ ነፍሱ እስክትወጣ ይሰክር ነበር። በአንድ ወቅት ለሥራ ጉብኝት ወደ አሜሪካ በሄደበት ፓንት ብቻ ለብሶ ዋይት ሃውስ አቅራቢያ ሲመላለስ ተገኝቷል። ጠባቂዎቹ አግኝተውት ወዴት እየሄድክ ነው ሲሉት ፒዛ ገዝቼ ለመምጣት ታክሲ ሊዝ ነው ሲል መልሶላቸዋል። ለአውሮፓውያኑ በ1993 በሩሲያ ፓርላማ ውስጥ የነበሩ የተወሰኑ ሰዎች ተደራጅተው ፓርላማው የልሲንን ከስልጣን እንዲያባርር ለማድረግ ሞክረው ነበር፣ ግን አልሆነም።
የልሲን ይህንን ድርጊት ለመፈንቅለ መንግሥት በመቁጠር የሩሲያን ፓርላማ በታንክ አስደብድቧል። የልሲን ወደ ሥልጣን በመጣባቸው ወራት ለ70 ዓመታት በመንግሥት ሲተዳደር የቆየውን ኮሚኒስት ኢኮኖሚ በጥቂት ወራት ውስጥ ወደ ሊበራል ካፒታሊስት ኢኮኖሚ ለመለወጥ ሙከራ አድርጓል። ለ70 ዘመናት መንግሥት የመራቸው ኢንዱስትሪዎች፣ የማዕድን ማውጫዎች፣ የሕዝብ አገልግሎቶች ያለምንም ማሰላሰል ወደ ግል ባለሀብቶች እንዲዛወሩ ተደረገ። ይህ ውሳኔ ሩሲያ ከ1991 ወዲህ ላሳለፈችው አብዛኛው ቀውስና እንግልት ዋነኛ ምክንያት ነበር። ሁለተኛ፣ የሩሲያ ኢኮኖሚያዊ ውድቀት። በ1991 የሶቪየት ኅብረት መፍረስ በይፋ በታወጀበት ወቅት የሀገሪቱ ዓመታዊ ጠቅላላ ምርት ወይንም ጂዲፒ $518 ቢሊዮን ነበር። የልሲን ስልጣን ላይ በቆየባቸው 8 ዓመታት በ70 በመቶ አሽቆልቁሎ $119 ቢሊዮን ደረሰ። በሶቪየት ኅብረት ዘመን ሕዝቡ በነጻ ያገኛቸው የነበሩ እንደ ሕክምና፣ ትምህርት፣ ምግብ፣ ቤትና ትራንስፖርት ያሉ መሠረታዊ ፍላጎቶች ከየልሲን የፕራይቬታይዜሽን ዘመቻ ወዲህ በግል ባለሀብቶች ቁጥጥር ስር በመውደቃቸው ሕዝቡ የከፋ ጉስቁልናና ድህነት ውስጥ ገባ። የፕራይቬታይዜሽን ዘመቻውን ተከትሎ የተደረገው የግብርና ማሻሻያ የሀገሪቱን የግብርና ምርት ክፉኛ ስለጎዳው ከፍተኛ የምግብ እጥረት ተከስቶ ነበር። በዚህ መሃል ግብርናውን የተቆጣጠሩት ባለሀብቶች ምርታቸውን እንዲጨምሩ ከማድረግ ይልቅ የአልኮል መጠጥ ጠማቂዎች ምርታቸውን እንዲጨምሩ ተደረገ። ሕዝቡ በርካሽ ምግብ ፈንታ ርካሽ ቮድካ ይለገሰው ጀመር። ይህ በአገሪቱ የነበረው ዓመታዊ የሞት ምጣኔ በከፍተኛ መጠን እንዲጨምር ምክንያት ሆኖ ነበር። ይህ አልበቃ ብሎ ደግሞ የሀገሪቱ ኢኮኖሚ ለግለሰቦች ተላልፎ ሲሰጥ መንግሥት ያደርጉ የነበረውን የዋጋ ቁጥጥር በማቆሙ የዋጋ ንረቱ 2500 ከመቶ ደረሰ። የሩሲያ ሕዝብ እንዲህ ባሉት ችግሮች ሲንገላታ፣ የተወሰኑ ባለሀብቶች ግን ቢሊዮን ዶላሮችን እያከማቹ ነበር። ለ70 ዓመታት ያክል ኮሚኒስት ሆና የዘለቀችው ሀገር በወራት ውስጥ ካፒታሊስት ለመሆን ስትሞክር ያንን እንዴት ማድረግ እንዳለባት ያስቀመጠችው መመሪያና ፖሊሲ አልነበረም። በቃ አቶ የልሲንና ጀሌዎቻቸው መጡ። እያንዳንዱን ተቋምና ፋብሪካ ለተመቻቸውና ብዙ ገንዘብ ለገባላቸው ባለሀብት አደሉት። በዓለማችን ትልቁ የሩሲያ የተፈጥሮ ጋዝ ክምችት፣ የዓለማችን ግዙፉ የወርቅ ክምችት፣ በሶቪየት ኅብረት ጊዜ የነበረው ዘመናዊ ወታደራዊ ኢንዱስትሪ፣ ባንኮች፣ መሠረታዊ አገልግሎቶች እንዲሁም ሌሎች የኢኮኖሚ ክፍሎች ሁሉ በኃያል ቢሊዮነሮች ቁጥጥር ስር ወደቁ። በቀውስ ማግስት የሚደረግ ልቅ የፕራይቬታይዜሽን ዘመቻ ምንጊዜም ቢሆን ውጤቱ ይሄ ነው። የጥቂት ኃያላንን ኪስ ማድለብና ሕዝብን ማጎሳቆል። እንዲህ እያለ አብዛኛው የአገሪቱ ኢኮኖሚ በመቶዎች ከፍ ሲል ደግሞ በሺዎች በሚቆጠሩ እጅግ በጣም ኃያል ባለሀብቶች ስር ወደቀ። እነዚህ ኃያል ባለሀብቶች በተለምዶ በራሽያን ኦሊጋርክስ በመባል ይታወቃሉ። ፑቲን ወደ ሥልጣን እስከመጣበት 2000 ዓመተ ምህረት ድረስ ሩሲያን ይመሯት የነበሩት እውነተኛ ባለሥልጣናት እነዚህ ናቸው። ከባለሀብቶቹ በተጨማሪ ደግሞ ሩሲያ የወንበዴዎችና የማፊያዎች መፈንጫ ሆና ነበር። ከ1991 ማግስት በከፍተኛ ሁኔታ ተዳክሞ የነበረው የፖሊስና የደህንነት ሥርዓት ሥራውን በትክክል መከወን ባለመቻሉ የሞስኮ ማፊያዎች ሕዝቡን እንዳሻቸው ዘረፉት። ሶስተኛ፣ የቼቼን ጦርነትና የሩሲያ የመበታተን አደጋ። ሩሲያ ማለቂያ የሌላቸው በሚመስሉ ኢኮኖሚያዊና ማህበራዊ ችግሮች ውስጥ ተዘፍቃ በነበረችበት ወቅት ሌላ ያልታሰበ ዱብዳ ገጠማት። የደቡባዊ ሩሲያ ክፍል በሆነው ሰሜን ካውካሰስ የሚገኝ ቼቼንያ የተሰኘ ክልል ከአገሪቱ ተገንጥሎ ራሱን የቻለ ሪፐብሊክ መሆኑን አወጀ። ከ100 በላይ የሚሆኑ የተለያየ ቋንቋና ባህል ያላቸው ማህበረሰቦች ውህድ ለሆነችው የሩሲያ ፌዴሬሽን ይህ እጅግ በጣም አደገኛ ነበር። ቼቼንያ ተሳክቶለት ራሱን የቻለ አገር ቢሆን በዛ ሁሉ ውጥንቅጥ መሃል ሌሎች ግዛቶችም ተመሳሳይ ፍላጎት ማንጸባረቃቸው አይቀርም። ይህ እንዳይሆን ለማድረግ የሩሲያ ሰራዊት ከ1994 እስከ 96 የዘለቀ ወታደራዊ ዘመቻ አካሂዷል። በዚህ ወታደራዊ ዘመቻ በርካታ የቼቼንያ ታጣቂዎችም ሆኑ የሩሲያ ወታደሮች ሕይወታቸውን አጥተዋል። ቼቼንያም ሰራዊቱ ባካሄደው ሰፊ የቦምብ ድብደባ ወድሟል። በመጨረሻ ግን ጦርነቱ አሸናፊ አልነበረውም። ቼቼንያም እንደ ፍላጎቱ ምሉዕ ነጻነቱን ሳያገኝ ሩሲያ እንደ ሐሳቧ ተገንጣዮቹን ሳታጠፋ ጦርነቱ በተኩስ አቁም ተጠናቀቀ። ቼቼንያ ለቀጣዮቹ 4 ዓመታት በይፋ ነጻነቱን ያላወጀ
ነገር ግን ከፌደራል መንግስቱ ቁጥጥር የወጣ ግዛት ሆኖ ቀጠለ። ከነዚህ አሳፋሪ ውርደቶች ባለፈ ደግሞ ሩሲያ የኔቶ መሳለቂያ ሆነች። በ1990 የበርሊን ግንብ ፈርሶ ምስራቅና ምዕራብ ጀርመን ዳግም አንድ አገር ሊሆኑ እየተዘጋጁ በነበረበት ወቅት የጊዜው የሶቪየት ኅብረት መሪ ሚካኤል ጎርባቼቭ ከአሜሪካው የውጭ ጉዳይ ሚኒስትር ጋር ተገናኝቶ ኔቶ ምስራቅ ጀርመንን ተሻግሮ ወደ ምስራቅ አውሮፓ እንደማይስፋፋ ተስማምተው ነበር። ይህ ከሆነ ከ9 ዓመታት በኋላ ግን ኔቶ ቃሉን በልቶ ቀድሞ የሶቪየት ኅብረት አካል የነበሩ አገራትን በመጠቅለል ወደ ሩሲያ ምዕራባዊ ድንበር የሚያደርገው እንቅስቃሴ ጀመረ። And NATO is the existing machinery that we feel with an expanded mission. አዲሱ ሚሊኒየምና የሰላዩ ፕሬዝዳንት ወደ ስልጣን መምጣት እንደ አውሮፓውያኑ አቆጣጠር ኦገስት 9 1999 ላይ ቦሪስ የልሲን በ18 ወራት ውስጥ ጠቅላይ ሚኒስትራቸውን ለአምስተኛ ጊዜ በመለወጥ በቅድስት ፒተርስበርግ ከተማ አስተዳደር ይሰራ የነበረውን የቀድሞ የኬጂቢ ሰላይና የኤፍኤስቢ ዳይሬክተር ወደ ስልጣን አመጣ። ቭላዲሚሮቪች ፑቲን ይባላል። ከዚያ ቀደም እዚህ ግባ የሚባል የፖለቲካ ተሳትፎ ያልነበረው ፑቲን ከእርሱ በፊት ወደ ስልጣን እንደመጡት ጠቅላይ ሚኒስትሮች ሁሉ ከወራት ያለፈ ቆይታ ይኖረዋል ብሎ ያሰብ አልነበረም። ፑቲን ግን የተለየ ነው። ፑቲን ወደ ስልጣን በመጣ በወራት ውስጥ የቼችኒያ ታጣቂዎች ግዛታቸውን ይዘው አርፈው መቀመጥ ተስኗቸው ዳጊስታን የተሰኘውን ሌላ የሩሲያ ጎረቤት ግዛት ወረሩ። በዚህ ምክንያት ሁለተኛው የቼችኒያ ጦርነት ፈነዳ። አሁን ግን የሩሲያ ሰራዊት የቀድሞ ስህተቱን አልደገመም። በቭላዲሚር ፑቲን አመራር ሰጭነት ከመጀመሪያው ጦርነት የወሰዳቸውን ትምህርቶች በመጠቀም ጦርነቱን እጅግ በጣም በተቀናጀ መልኩ መምራት ቻለ። በወራት ውስጥ የሩሲያ ሰራዊት ወረራውን ቀልብሶ የቼችኒያ ዋና ከተማ የነበረችውን ግሮዝኒ በቁጥጥሩ ስር አዋለ። ለ9 ዓመታት የኤልሲን መቀለጃ ሆኖ የኖረው የሩሲያ ሕዝብ እንደ ፑቲን ያለ ብልህ መሪ ሲያገኝ በጣም ተደሰተ። ለአውሮፓውያን አቆጣጠር ዲሴምበር 1 2000 በአዲስ ዓመት ዋዜማ የልሲን ስልጣን መልቀቁን አሳወቀ። ፑቲንም በሀገሪቱ ሕግ መሰረት የሩሲያን መሪነት ተረክቦ የ20 ዓመት የአመራርነት ጉዞን ጀመረ። ፑቲን ወደ ስልጣን ሲመጣ ከኤልሲን የተረከባት ሀገር በብዙ መልኩ የዛማ የነበረችውን ኢትዮጵያን ትመስላለች። ገደል አፋፍ ላይ ቆማ ነፍስ ውጪ ነፍስ ግቢ የምትል ግዝፈቷ የኢትዮጵያን 17 እጥፍ የሚሆን ልክ እንደ ኢትዮጵያ የበርካታ ብሔረሰቦች ፌዴሬሽን ያውም የ100 ብሔረሰቦች ፌዴሬሽን የሆነች ኢኮኖሚያ መሬት የወደቀ ሸማቂ ተገንጣዮች ከየቦታው ብቅ ያሉባት የዛገ ብረት የታጠቀና ግራ የተጋባ ሰራዊት ያላት ላትነሳ ፍርስርሷ ወጥቶ ሊያዩዋት የሚሹ የውጭ ጠላቶች የከበቧት በቃ ልክ እንደ ምስኪኗ ኢትዮጵያ ነበረች። ወደ ስልጣን ከመጣ ወዲህ ቭላዲሚር ፑቲን የወሰደው የመጀመሪያ እርምጃ ባለሀብቶቹን ልክ ማስገባት ነው። ኦሊጋርክ የተባሉት ጋጠወጥ ባለሀብቶች የሩሲያን ሕዝብ ላጎሳቆሉት አብዛኞቹ ችግሮች ተጠያቂ ነበሩ። እንደ አውሮፓውያኑ አቆጣጠር ጁላይ 28 2000 ላይ ቭላዲሚር ፑቲን በሩሲያ አሉ የተባሉትን 18 ኃያላን ኦሊጋርኮች ለስብሰባ ጠርቶ አጠር ያለች መልእክት አስተላለፈላቸው። ከእንግዲህ ወዲያ የቀልድ ጊዜው አልቋልና ስርዓት ያዙ። ኦሊጋርኮቹ በፑቲን ንግግር ፍጹም ደንግጠዋል። ከዛ በፊት ማንም ባለስልጣን በእንደዚህ አይነት መልኩ ተናግሯቸው አያውቅም። ቭላዲሚር ፑቲን ወደ ስልጣን የመምጣቱ ዋነኛ ምክንያት እነዚህ ኦሊጋርኮች በኤልሲን ላይ ያሳደሩት ጫና ነበር። ፑቲን ከቅድስት ፒተርስበርግ ከተማን የመጣው ይህች ከተማ ደግሞ የኦሊጋርኮቹ መፈንጫና የእነርሱ ታማኝ ወዳጆች መናገሻ ነበረች። ስለዚህ በእነርሱ ቤት የልሲን ሲወጣ የራሳቸውን ሰው መተካታቸው ነበር። ነገር ግን እንደዛ አልሆነም። ፑቲን ሩሲያ ትበልጥብኛለች አለ። ቢሆንም ግን ኦሊጋርኮቹ የፑቲን አባባል ሕዝቡ መስማት የሚፈልገውን ለመናገር የተደረገ እንጂ የእውነት ወደ ግብር የሚተረጎም ይሆናል የሚል አንዳች ሐሳብ አልነበራቸውም። ከዚህ ስብሰባ በኋላ በነበሩት ወራት በሩሲያ አሉ የተባሉ 5 ኃያል የነዳጅ፣ የባንክ፣ የብዙሃን መገናኛና የኢንዱስትሪ ዘርፍ ባለሀብቶች ላይ ክስ ተመስርቶ ወህኒ ወረዱ። የገነቧቸው ትልልቅ ቢዝነሶችም ዳግም በመንግስት ቁጥጥር ስር እንዲሆኑ ተወሰነ። የመጀመሪያው ስብሰባ ከተደረገ ከ3 ወራት በኋላ ፑቲን ኦሊጋርኮቹን ዳግም ሰበሰበ። በዚህ ስብሰባ ላይ ባደረገው ንግግር
ፑቲን እንዲህ የሚል መልእክት አስተላለፈ። ባለፈው ካደረግነው ስብሰባ ወዲህ ብዙ ነገሮች ግልጽ እንደሆኑላችሁ ተስፋ አደርጋለሁ። እኛ የሩሲያን ኢኮኖሚ ዳግም ወደ ሶሻሊስት አሰራር የመመለስ ሐሳብ የለንም። ነገር ግን ለሩሲያና ለሕዝቧ ኃላፊነት ሊሰማችሁ ይገባል። ስለዚህ አሁን አዲስ የምናቋቁመው ፈንድ አለ። ለሀገር ሕልውና ሲዋደቁ ያለፉ ወታደሮችን ቤተሰቦች የምንረዳበት ፈንድ ነው። ለዚህ ፈንድ የሚሆን $2.6 ሚሊዮን ታዋጣላችሁ። የፑቲን ሕግ ቀላል ነው። ወይ እኛ በምንላችሁ መንገድ ትጫወታላችሁ፣ አሊያ ደግሞ ከጨዋታ ውጪ ትሆናላችሁ። ምርጫው የእናንተ ነው። ኦሊጋርኮቹ የቢሊዮን ዶላር ሀብታቸውን ሲነጠቁ ዝም ብለው አላዩም። ፑቲንን ለማስወገድ በርካታ ሙከራዎችን አድርገዋል። ሰውየው ግን ሸብረክ የሚል አልነበረም። ዛሬ ላይ የኦሊጋርኮቹ ኃይል በእጅጉ ደክሟል። ጨርሶ ግን አልጠፉም። ከጊዜ ወደ ጊዜ ከውጭ ኃይሎች ጋር ተባብረውና ፖለቲካዊ ሽፋንን ተጠቅመው ብቅ ይላሉ። ከነርሱ መካከል አንዱ በቅርቡ ወህኒ የወረደው አሌክስ ናቫልኒ የተሰኘው ግለሰብ ነው። ከግለሰቡ ጀርባ ያለው ታሪክ ረጅም ቢሆንም ዛሬ ድረስ ፑቲንን አሽቀንጥረው ለመጣል ከሚሹት ኦሊጋርኮች መካከል መሆኑ ሊታወቅ ይገባል። ፑቲን ኦሊጋርኮቹን ስርዓት ካስያዘ በኋላ የሩሲያ ኢኮኖሚ በከፍተኛ ደረጃ ገግሟል። የአገሪቱ ዓመታዊ አጠቃላይ ምርት በ1999 ከነበረበት $119 ቢሊዮን ወደ $1.5 ትሪሊዮን አድጓል። የሩሲያ ሕዝብ የኑሮ ደረጃም ዳግም ከፍተኛ ከሚባሉት ተርታ ለመሰለፍ በቅቷል። የአገሪቱ የትምህርት ተቋማት በሚሊዮኖች የሚቆጠሩ ምሁራንን ያፈራሉ። ኢንዱስትሪዎቹ ይንቀሳቀሳሉ። የአገሪቱ ተዝቆ የማያልቅ የተፈጥሮ ሀብትም አገሪቱንና ሕዝቧን ለመጥቀም እየዋለ ነው። ኢኮኖሚው በምዕራባውያኑ ማዕቀብ ከፍተኛ ጫና የደረሰበት ቢሆንም ጫናውን ተቋቁሞ መቀጠል ችሏል። ኦሊጋርኮቹን ልክ ካስገባና ኢኮኖሚውን ከጠገነ በኋላ የፑቲን ቀጣዩ ሥራ የሀገሪቱን ሰራዊት ቁመና ማስመለስ ነበር። በቀዝቃዛው ጦርነት ወቅት የአሜሪካን ሰራዊት ይገዳደር የነበረው ሰራዊት ከ1991 ወዲህ የቀድሞ ቁመናውን አጥቷል። ምንም እንኳ ሩሲያ የምድራችን ግዙፏ የኒውክሌር ኃይል እንዲሁም የሁለተኛው ኃያል ሰራዊት ባለቤት ብትሆንም የሰራዊቱ ሁኔታ ጦርነትን በብቃትና በቅንጅት ተዋግቶ ማሸነፍ የሚያስችለው አልነበረም። ሌላው ቀርቶ በ1990ዎቹ የቼችንያን አማጽያን ድል ማድረግ ተስኖት ተኩስ አቁም ለመፈረም ተገዷል። በሁለተኛው የቼችንያ ጦርነትም ቢሆን ዋና ከተማይቱን በ2000 ዓ.ም ከያዘ በኋላ አማጽያኑን ሙሉ በሙሉ ድል ለማድረግ ተጨማሪ 9 ዓመታት ወስዶበታል። ይህ አይነቱ ድክመት በአሜሪካና በኔቶ ፊት ለመቆም የሚያስችል አልነበረም። ስለዚህ ሰራዊቱን ለማዘመን ሰፊ ዘመቻ ያስፈልግ ነበር። ፑቲንና ጓዶቹ ያደረጉትም ያንኑ ነው። የአገሪቱን ወታደራዊ ኢንዱስትሪ ከመቃብር አውጥተው ነፍስ ዘርተውበታል። ሰራዊቱን ለማዘመን የተደረገው ሰፊ ዘመቻ ራሱን የቻለ ዝግጅት የሚያሰራ እንደመሆኑ ወደ ዝርዝሩ አንገባም። ነገር ግን ዛሬ ላይ የሩሲያ ሰራዊት S-400 የተሰኘውን የዓለማችን ቀዳሚ የአየር መቃወሚያ ስርዓት SU-35 የተሰኙትን እጅግ በጣም ተፈላጊና አደገኛ የጦር ጀቶች፣ ዚርኮንና አቫንጋርድ የተባሉትን ሃይፐርሶኒክ ሚሳይሎች፣ በምድራችን ላይ አሉ የተባሉትን ዘመናዊ ታንኮች፣ ኦኮትኒክ ቢ የተሰኘውን ሰው አልባ አውሮፕላን አምርቶ መታጠቅ የሚችል ነው። የሰራዊቱ አቅም በታጠቀው መሳሪያ ብዛትና ዘመናዊነት ብቻ የሚገለጽ አይደለም። እንደ አውሮፓውያን አቆጣጠር በ2014 በዩክሬን የተካሄደውን አሜሪካ መራሽ መፈንቅለ መንግስት ተከትሎ ሩሲያ ክሬሚያና ዶንባስ የተሰኙትን የዩክሬን ግዛቶች ነጥቃ ስትወስድ የሩሲያን ሰራዊት ሊያስቆም የሞከረ የለም። በ1990ዎቹ የነበረው ሰራዊት ግን ይህን ሊያደርግ ቀርቶ ሊመኝ አይችልም። በተጨማሪ ደግሞ እንደ አውሮፓውያን አቆጣጠር በ2015 ከሶሪያ መንግስት በደረሰው ጥሪ መሰረት የሩሲያ ሰራዊት ሶሪያ ገብቶ አይሲስን እንዳይነሳ አድርጎ ቀብሮታል። የአይሲስ ከሶሪያ መጥፋት ለሩሲያ ከፍተኛ ድል ነበር። አይሲስ ሶሪያን ሙሉ በሙሉ ቢይዝ ኖሮ ቀጣይ መዳረሻው ይሆን የነበረው ከሶሪያ በስተሰሜን የሚገኘው ደቡባዊ ሩሲያ ወይንም ሰሜን ካውካሰስ ነው። ይህ ደግሞ አይደለምና አይሲስ ተጨምሮበት ድሮንም የተገንጣይ ኃይሎች መናገሻ ነው። ስለዚህ በሶሪያ ጦርነት የተገኘው ወርቃማ ድል ሶሪያን ከመበታተን ከመታደጉና የሩሲያን ብሔራዊ ደህንነት ከማስጠበቁም በላይ የሩሲያ ሰራዊት የሀገሩን ደህንነት ማስጠበቅ የሚችልበት አቋም ላይ መድረሱን አሳይቷል። ኦሊጋርኮቹ ከሞላ ጎደል ስርዓት ይዘዋል። ኢኮኖሚው አገግሟል። ሰራዊቱ የሚገባውን ቁመና ይዟል። አሁን ፑቲን አንድ የቤት ሥራ ብቻ ይቀረዋል። የኔቶን የመስፋፋት ዘመቻ መግታት።
ቀደም ሲል እንደነገርናችሁ ለአውሮፓውያን አቆጣጠር በ1989 የበርሊን ግንብ ፈርሶ ምዕራብ ጀርመንን ከምስራቅ የሚያዋህደው ሰነድ በመዘጋጀት ላይ ያለ የሶቪየት ኅብረቱ መሪ ሚካኤል ጎርባቼቭ ከአሜሪካው የውጭ ጉዳይ ሚኒስትር ጋር ተገናኝቶ ኔቶ ጀርመንን ተሻግሮ አንዲትም ኢንች ወደ ምስራቅ እንደማይስፋፋ ተስማምተው ነበር። ይህ ከሆነ ከ5 ዓመታት በኋላ በ1995 ኔቶ ዩጎዝላቪያን በቦምብ ደብድቦ አገሪቱን ከበተነ በኋላ ከፍርስራሹ የተፈጠሩትን አዳዲስ ሀገራት ወደ ጥምረቱ ማካተት ጀመረ። በዚህ ድርጊት የተደናገጡት ሩሲያውያን አሜሪካውያኑን ለምን ብለው ጠየቁ። የተሰጣቸው ምላሽ ወረቀት ላይ የሰፈረ ነገር የለም የሚል ነው። ሩሲያውያን መበላታቸው የገባቸው ያኔ ነው። ጎርባቼቭ ከአሜሪካ የወሰደው የቃል መተማመኛ ወረቀት ላይ ባለመስፈሩ አሜሪካኖቹ እንዳሻቸው ቃላቸውን ማጠፍ ይችላሉ። ከዚያ በኋላ ኔቶ ከፖላንድ ተነስቶ ሩሲያ ደጃፍ እስኪደርስ ድረስ 5 የመስፋፋት ዘመቻዎችን አካሂዷል። በዚህ መሃል ሩሲያ ተቃውሞ ከማሰማትና ኔቶ ወደ ድንበሯ መጠጋቱን እንዲያቆም ከመጠየቅ ባለፈ ማድረግ የቻለችው አልነበረም። አሁን ደግሞ ኔቶ ለ6ኛው ዘመቻ እየተዘጋጀ ነው። በዚህ ዘመቻ ዩክሬንና ጆርጂያን ወደ ጥምረቱ የማካተት ፍላጎት አለው። ይህ የሩሲያ ቀይ መስመር ነው። ዩክሬን ማለት የሩሲያ ደጃፍ ናት፣ ጆርጂያም እንዲሁ። ኔቶ ዩክሬን ገባ ማለት በሩሲያ በረንዳ ላይ ጦሩን አሰፈረ ማለት ነው። በተለይ ደግሞ ማርክ 41 የተሰኘውን ሚሳኤል መተኮሻ በዩክሬን የመትከል ፍላጎት አለው። ይህ ሚሳኤል በዩክሬን ከተተከለ ሞስኮን በ8 ደቂቃ ውስጥ የመምታት አቅም ይኖረዋል። የሩሲያ ሚሳኤል ውቅያኖስ ተሻግሮ ዋሽንግተንን ለመምታት ሰዓታት ይወስዱበታል። ኔቶ ግን በ8 ደቂቃ ሞስኮን ማውደም ይችላል። ይህ ሩሲያውያኑ ፈጽሞ ሊቀበሉት የማይችል ሁኔታ ነው። ዛሬ ዩክሬን አቅራቢያ ሰፍሮ የሚገኘው በመቶ ሺዎች የሚቆጠር የሩሲያ ጦርም መልእክቱ ሌላ አይደለም። በቃ ከዩክሬን ዞር በሉ ነው። ዩክሬን ላይ ሚሳኤል መትከል ምናምን የሚለውን ጨርሶ እንዳታስቡት ለማለት ነው። አሁን ላይ የፑቲን ዋነኛ የቤት ሥራም ይህ ፈጽሞ እንደማይሆን ማረጋገጥ ነው። ፑቲን 20 ዓመት ተዋግቶ ከመቃብር ያወጣትን አገር በፍጹም እንዲህ ላለ አደገኛ ስጋት አሳልፎ እንደማይሰጥ ደጋግሞ ግልጽ አድርጓል። ኔቶ ግን ገና መልእክቱ የገባው አይመስልም። የሩሲያ ፍላጎት ቀላል ነው። ኔቶ ከዚህ ወዲያ ማንኛውም አይነት የመስፋፋት ዘመቻ እንደማይከውን ሕጋዊ ማረጋገጫ ይስጠን ነው። ኔቶ ግን ይህንን ለማድረግ ፈቃደኛ አይደለም። ሩሲያውያኑ ለጉዳዩ ምን ያክል ትኩረት እንደሚሰጡት የተረዳ አይመስልም። ኔቶ በእሳት እየተጫወተ ነው። ሩሲያን ለ20 ዓመታት የመራው ፑቲን ከልምዱ የተረዳው ነገር ቢኖር ምዕራባውያኑ ፈሪ ወዳድ መሆናቸውን ነው። የእነርሱን ፉከራ ፈርቶ እነርሱ የሚፈልጉትን የሚያደርግ ሁሉ መጨረሻው በእነርሱ መዋጥ ነው። ከእነርሱ መንጋጋ የሚተርፈው ጥርሱን ነክሶ የተፋለማቸው ብቻ ነው። ይህንን ፑቲን ብቻ ሳይሆን እኛም ጠንቅቀን እናውቀዋለን። የሩሲያ የ30 ዓመታት ጉዞ ከሶቪየት ኅብረት ውድቀት እስከ ዛሬው የዩክሬን ውጥረት ከሞላ ጎደል ይህን ይመስላል። የሩሲያ የ30 ዓመታት ታሪክ ከመቃብር ነፍስ ዘርቶ የመነሳት ያህል ነው። በዚህ ተአምራዊ ጉዞ ደግሞ ቭላዲሚሮቪች ፑቲን ከማንም በላይ ከፍተኛው ሚና ተጫውቷል። የፑቲንም ሆነ የሩሲያ ሥራ ገና አላለቀም። ኔቶ ዛሬም እጁን ለመሰብሰብ አሻፈረኝ እንዳለ ነው። ከኔቶ መስፋፋት በላይ ግን አንድ ነገር የሩሲያ ዋነኛ ስጋት ሆኗል። ቭላዲሚር ፑቲን 70ኛ ዓመቱን ወደ መድፈን እየተጠጋ ነው። ሰው ነውና ጊዜውን ጠብቆ ያልፋል። ያ ጊዜ ሲመጣ ፑቲንን ተክቶ ሩሲያን የሚረከብ ተመሳሳይ ብቃት፣ ብልሃት፣ አገራዊ ፍቅርና ጥበብ ያለው መሪ ማን ነው የሚለው ጥያቄ ፑቲንን ጨምሮ እያንዳንዱ ሀገር ወዳድ ሩሲያዊ ስጋት ነው። ኦሊጋርኮቹም ሆኑ የውጭ ጠላቶች ባገኙት ዕድል ሁሉ ሩሲያን በ1990ዎቹ ወደ ነበረችበት ለመመለስ ከመሞከር ወደ ኋላ አይሄዱም። ፑቲን ሄዶ ይቅርና ዛሬ እንኳ በዲሞክራሲ አክቲቪስት ተብዬዎች አማካይነት በሩሲያና በጎረቤቶቿ ውስጥ ብጥብጥ ለመቀስቀስ የማይደረግ ሙከራ የለም። ስለዚህ ሩሲያ አሁንም ቢሆን ስራ ይቀራታል። ሀገራችን ባለፉት 4 ዓመታት ያሳለፈችውም ሆነ ወደፊት የሚጠብቃት ሩሲያ ባለፉት 30 ዓመታት ካሳለፈችው እምብዛም የተለየ አይሆንም። ጠላቶች ፊት ለፊት በጎ ሥራ የሚከውሉ መስለው ውስጥ ለውስጥ ሀገሪቱን ለማፍረስ የማይምሱት ጉድጓድ አይኖርም። ልክ እንደ ሩሲያ ጠንካራ ሕዝብና ጠንካራ መንግሥት ከኖረ ግን ሀገራችን ይህን ሁሉ ተቋቁማ ማለፉ አይቀርም። ይህንን ማድረግ እንደምንችልም ጥርጥር የለንም። በመላው ዓለም ለሀገራቸው ደህንነት ሲሉ ዋጋ ለከፈሉ ሁሉ አክብሮታችን እንዲደርሳቸው እየተመኘን በዚሁ እንሰናበታችኋለን።